ነጯ አይጥ ሀገር ክፍቷን አታድርም። ሀገር የሚያስብላት ብቻ ሳይሆን የሚሞትላት ሰው አታጣም። ሞትን ንቆ ምቾትን ረግጦ እግሩን ለጠጠር ደረቱን ለጦር የሚሰጥላት ሰው ታፈራለች። ሊያነዷትና ሊያጠቋት ሊፈልጧትና ሊበትኗት ጠላቶች የሚነሱባት ሀገር ተቆርቋሪ ድንገት ይፈልቅላታል። እንኳንስ ለሀገሩና ለዜጋው ቀርቶ ለሌላው የሚታደግ አቡካቶ ትፈጥራለች። ሰው በመሆን ብቻ የሰውን ስቃይና ጉዳት ማየት እያንገፈገፋቸው እንደ ናንሲ ዎክ ያሉ ተቆርቋሪዎች ተግ ሲሉላት በተደጋጋሚ ታይቷል። ናንሲ ዎክ ከሌሎች ሰላዮችም ሆነ ተዋጊዎች የሚለያት ሕይወቷን አሳልፋ የሰጠችለት ለትውልድ ሀገሯ ጥቃት ወይም ዜጎቿ በደል ስለደረሰባቸው አልነበረም። ናንሲ ዎክን ባደገኛው የስለላ ተግባር ያሰማራት በሰው ልጆች ላይ የሚደርሰው ግፍ ነበር። በጦር ግንባር ተሰልፋ እንድትዋጋ ያስገደዳት፣ አስቆጭቶ በሽምቅ ትግል ያሰማራት ጥጋበኞች በሌሎች ላይ የሚያደርሱት በደል ነበር። ናንሲ ዎክ ሞልቶ የተረፈ የተንደላቀቀ ኑሮዋን ለአደጋ አጋልጣ ግፈኞችንና ብሪተኞችን ለመፋለም የቆረጠችው በሌሎች ተገፍታና ተለምና ወይንም በገንዘብ ስጦታ ተፈንግላ አልነበረም። ሀብቷንና ትዳሯን ሕይወቷን ጭምራ አሳልፋ የሰጠችው በራሷ ውሳኔ ነበር። ዓለምን እኛ ካልመራናት መቀመቅ እናወርዳታለን ብለው ጦር የሰበቁት የሂትለር ናዚዎችን ለመፋለም ለራሷ ቃል የገባችው ለሥራ በሄደችበት የአውሮፓ ከተማ የሚፈጸመውን እንስሳዊ ክፋት ካየች ጊዜ ጀምሮ ነበር። ቃሏን አላጠፈችም። ማድረግ በምትችልበት ጊዜ ትንቅንቅ ገጠመቻቸው። ይሳካል ተብሎ ያልተገመተውን አሳካች። ከፍ ያለ አስተዋጽኦዋንም አበረከተች። ናንሲ ዎክ የተወለደችው ኒውዚላንድ ነው። ያደገችው አውስትራሊያ። ጋዜጠኛ አባቷ ወደ አውስትራሊያ ሲሄድ 6 ልጆቹንና ባለቤቱን ይዞ ወደ ሲድኒ ሄደ። ናንሲ ያን ጊዜ 4 ዓመቷ ነበር። አባቷ በአውስትራሊያ አልቆየም። ንብረቱን ሸጦ ቤተሰቡን ትቶ ወደ ኒውዚላንድ ሲመለስ እናቱ ልጆቿን በብዙ ጥረት እያሳደገች በዚያው በሲድኒ ቆየች። ናንሲ 16 ዓመት ሲሞላት የነርስነት ሥራ አግኝታ ተቀጠረች። ከ3 ዓመታት በኋላ ደግሞ ያጠራቀመቻትን ትንሽ ገንዘብና አክስቷ የሰጠቻትን 200 ፓውንድ ይዛ ወደ ኒውዮርክ ከዚያም ወደ ለንደን ሄደች። በለንደን የጋዜጠኝነት ሙያ ተምራ ጋዜጠኝነትን መተዳደሪያዋ አደረገችው። ናንሲ ከለንደን ወደ ፓሪስ ሄደች። በፍሪላንስ ጋዜጠኝነት ጽሑፍ የምታቀርብላቸው ጋዜጦች በሚከፍሏት ገንዘብ ራሷን እያስተዳደረች የፈረንሳይኛ ቋንቋ ጥናቷን ቀጠለች። ናንሲ የፈረንሳይኛ ቋንቋ ችሎታዋ የተደነቀ ስለነበር የምትናገርበትና የምትጽፍበት ከተወላጆቹ እኩል ነበር ይሏታል። የፈረንሳይኛ ቋንቋ ችሎታዋ በኋላ ከብዙ አደጋዎች ታድገዋታል። በፓሪስ እያለች ተቀማጭነቱ አሜሪካ የሆነው ኸርስት ጋዜጣ የአውሮፓ ኮረስፖንዳንት አድርጎ ቀጠራት። ሥራውን ወደደችው። በመላ የፈረንሳይ ግዛቶች ስለምትዘዋወር የፈረንሳይን የባቡርና የአውቶቡስ መንገዶችን በሚገባ አወቀቻቸው። ያን ጊዜ እነዚያን መንገዶች ማወቋ ለወደፊት ሕይወቷ ምን ያህል አስፈላጊ እንደሆነ አልተረዳችም ነበር። በአውሮፓ ከተማም እየተገኘች ዘገባዋን አስተላለፈች። በዚሁ ሥራዋ ላይ ያለች ነው በቪየና ከተማ ያየችው ዘግናኝ ድርጊት የወደፊት ሕይወቷን አቅጣጫ እንድትለውጥ ያስገደዳት። ጊዜው የጀርመን የናዚ ኃይል አውሮፓን ለመውረር የሚዘጋጅበትና ጸባጫሪ ድርጊት የሚፈጽምበት ጊዜ ነበር። ናንሲ በቪየና ለሥራ በሄደችበት ወቅት ጀርመኖቹ ይሁዳውያኑን በመኪና እየጎተቱ ሲገድሏቸው፣ በሚሽከረከር ጎማ እያዞሩ ሲጫወቱባቸው ተመለከተች። ቆሜ ማየት አልቻልኩም ነበር ትላለች ጋዜጠኛዋ ናንሲ። In the middle of that beautiful city of a big wheel in the square and the Jews were tied to the wheel. በቆንጆዋ የቪየና መሃል ከተማ ትልቅ የብረት ክብ ተሽከርካሪ ተሰቅሏል። በዚያ ላይ ይሁዲዎች ታስረው በኃይል እንዲሽከረከሩ ያደርጓቸዋል። ናዚዎቹ ይገርፏቸዋል። ቆሜ ማየት ተሳነኝ።
በጊዜው ምን ማድረግ እንዳለብኝ አላወቅኩም፣ ግን አንድ ቀን ማድረግ የሚገባኝን አደርጋለሁ ብዬ ወሰንኩ። ብዙም ሳትቆይ የጋዜጠኝነት ስራዋን ተወችው። ምክንያቱም እስከ ዕለተ ሞቴ አልረሳውም ያለችውን ፍቅረኛዋን ድንገት በማግኘቷ ነበር። በአንድ የዳንስ ምሽት ታንጎ ካስደነሳት ሄነሪ ፋያሃ ጋር ተፋቀሩ። ሄነሪ ፋያሃ የፋብሪካ ባለቤትና በሚሊዮኖች የሚወራረድ ሀብታም ነበር። በ27 ዓመቷ ከሄነሪ ጋር ትዳር ስትመሰርት ጋዜጠኝነቱን ተወችው። ኑሮዋ እንደ ፈረንሳይ ሀብታሞች ሁሉ ታላላቅ ግብዣዎችን ማዘጋጀት፣ በታላላቅ ግብዣዎቹም ላይ እየተገኘች በማርሴይ የደስታ ጊዜዋን እያጣጣመች ነበር። ግን ጊዜው ደስታ የሚያስጨርስ አልነበረም። ጀርመን በፈረንሳይ ላይ ጦርነት አወጀች። ናንሲ የጦርነት አዋጁን የሰማችው ከፓሪስ ወደ ለንደን በባቡር በምትጓጓዝበት ጊዜ ነበር። አዘነች። የፈረንሳይ ተወላጅ አይደለችም፣ ግን ጥሩ ኑሮ የኖረችባትና የጋብቻ ሀገሯ ናት። በዚያ ላይ የጀርመኖች ክፉ ድርጊት ጥልቅ ጥላቻ ፈጥሮባታል። ከናዚዎች ጥሩ ሰው የሞተው ብቻ ነው እየተባለ የሚነገረውን አምናበታለች። አውሬዎች ናቸው ትላቸዋለች። Some Germans were ruthless. I can remember a German officer ordering his corporal to bayonet. የጀርመኖችን ጭካኔ በዓይኔ አይቻለሁ። አንዳንዶቹ ጀርመኖችማ አረመኔዎች ናቸው። አንድ ጊዜ የጀርመን መኮንን የ7 ወር ነፍሰ ጡር የነበረችውን ፈረንሳዊት ሆዷን እየረገጠ እንድትጨናገፍ አድርጎ ገሏታል። የ2 ዓመት ልጇንም እፊቷን የገደለው። መንደርተኞቹ እንዳይቀብሯት ከልክሎ 24 ሰዓት አስከሬኗ ተዘርሮ ዝንብ እየወረረው ውሎ አደረ። ፈጽሞ እንስሳዎች ናቸው። በይሁዲዎች ላይ በበርሊንና በቬና የተደረገባቸውን አይቻለሁ። እኔ ይሁዲ አይደለሁም፣ ግን ያ ሁሉ ግፍ የሚሰራባቸው ሰዎች ናቸው። የሰውን ልጅ እንደዚያ ማሰቃየት ይደረጋል ተብሎ የሚታሰብ አይደለም። ፈረንሳይ ድል ሆና በጀርመኖች ተያዘች። በርካታ የፈረንሳይ ወታደሮች የጦር ምርኮኞች ሆነው በየእስር ቤቱ ታጉረዋል። በርካታ ይሁዲዎች ከያሉበት እየተለቀሙ ይገደላሉ፣ ይታሰራሉ። ናንሲና ባሏ ሄነሪ ሞልቶ የተረፋቸው ሀብታሞች በመሆናቸው ሌሎቹ እንዳደረጉት ወደ ሌላ ሀገር ሄደው ቅንጡ ኑሮአቸውን መቀጠል ይችላሉ። ግን የተወረረችውና ሰው በመብራት የምትፈልገውን ፈረንሳይን ጥለው መሸሽ ቢችሉም ሕሊናቸውን ሊሸሹት አይችሉም። ስለዚህ ሀገራቸው የምትፈልግባቸውን እርዳታ ለማድረግ ወስነው እዚያው ቆዩ። ባሏ ሄነሪ ፈረንሳይን እንዲታደግ በአካባቢው ላሉትና ለተቸገሩት ፈረንሳዮች የምግብና የገንዘብ እርዳታ እንዲያደርግ የእናት ሀገር ጥሪ ደርሶታል። ለፈረንሳይ ነጻነት በገጠር የሽምቅ ትግል ከጀመሩት የፈረንሳይ ተዋጊዎች ግንባር ጋር እየተገናኘ በከተማ የሚደረገውን እንቅስቃሴ እንዲያግዝ ተመድቧል። የቆየችባት ፈረንሳይ በመጠቃቷ ልቧ የነፈረው ናንሲም ወዳና ፈቅዳ ወደ ትግሉ ተቀላቀለች። የአምቡላንስ መኪና ገዝተው ናንሲ ሹፌር ሆነች። እርዳታውን ብቻ ሳይሆን ተዋጊውን ኃይል ከሌሎች ጋር የማገናኘትና እርዳታም የመላክ ተልኳቸውን ያለ ረፍት አከናወኑት። ብዙዎች ፈረንሳዮች ጀርመኖቹ ባልደረሱበት የፈረንሳይ ደቡብ ግዛት ሄደው ከነጻነት ተዋጊዎች ጋር ለመቀላቀል ይፈልጋሉ። ግን አዲሱ የፈረንሳይ ፕሬዝዳንት ሆኖ የተሾመው የአንደኛው የዓለም ጦርነት የፈረንሳይ ጀግና ተብሎ የተከበረው ማርሻል ፊሊፕ ፔታን ፈረንሳዮች ከጀርመን ጋር እንዲተባበሩ መልእክት በማስተላለፉ የፈረንሳይ ወጣቶችን ልብ ከፈለው። ግን ጀነራል ቻርልስ ደጎል ካለቃው ሐሳብ ተለይቶ ለፈረንሳይ ነጻነት እንዋጋለን ከጀርመንም ጋር አንተባበርም ብሎ ከነሰራዊቱ በገጠር ቀበሌዎች ተሰማራ። የፈረንሳይ ወታደሮችና ለነጻነታቸው ለመታገል ወዶ ገብ የሆኑትን ታጣቂዎቹን የመምራት ኃላፊነቱንም ተረከበ። የነጻነት ተዋጊዎቹ የጀርመን መገናኛዎችንና ዴፖዎችን ማጥቃትና ወታደሮቹን በተገኙበት በመግደል የሚካሄድ የሽምቅ ውጊያ አደረጉ። ማርሻል ፔታን የመከላከያ ንቅናቄው እንዲቆም
ያለበለዚያ የናዚ አፍቃሪ የሆነ ቡድን እንደሚፈጠር አስጠነቀቀ። እንዳለውም የናዚዎችን ሐሳብ የሚደግፉና ከጀርመን ጋር ተስማምተው መቀጠልን ዓላማቸው ያደረጉ ፈረንሳይ ተዋጊዎች ተደራጁ። ሚላስ በሚል ስያሜ የተደራጁትና 25,000 የሚሆኑ ተዋጊዎች የተደራጁበት የነጻነት ተዋጊዎቹን ለማጥቃት ሰርገውም ለመቀላቀል እየሰለሉም ሊያስጠቋቸው ተንቀሳቀሱ። በአንድ ሀገር ውስጥ የሚደረግ የእርስ በርስ ጦርነት ከውጪ ኃይል ጋር ከሚደረገው ጦርነት ይከፋል። ገበናውንና ምስጢሩን የሚያውቅ የአገር ልጅ ከውጪ ከሚመጣው ጠላት በላይ ይጎዳል። ያን ጊዜም ፈረንሳይን የጎዳት የራሷ ልጆች ለጠላት አብረው መሰለፋቸው ነበር። በከተማና በገጠር የነጻነት ተዋጊዎቹ አባል የሆኑትን እየተከታተሉና እየጠቆሙ ለናዚዎቹ አሳልፈው ሰጧቸው። ናንሲና ባለቤቷም ምስጢራዊ መልእክቶችን በማስተላለፍ የእንግሊዝና የፈረንሳይን ወታደሮች በመርዳት ሥራ ላይ ነበሩ። ለፈረንሳይ የነጻነት ተዋጊዎች የሚጠበቅባቸውን ሁሉ እየፈጸሙ እርዳታቸውን አላቋረጡም። ናንሲ ሌላ ተልኮም ተሰጣት። ሌተና ኮሎኔል ኢያን ጋሩ በሚያስተባብረው እስረኞችንና ናዚዎች ሊያስሯቸው የሚፈልጉትን በመሰወር ምስጢራዊ እንቅስቃሴ እንድትሰማራ ተመደበች። በውጊያ የተማረኩ የህብረቱ ጦር አባላትን፣ ይሁዳውያንን፣ የነጻነት እንቅስቃሴው አባላትን ከናዚዎች እጅ ፈልቅቆ ማውጣት ከፍተኛ አደጋ እንደሚያስከትል አደገኛ ሥራ መሆኑንም ታውቅ ነበር። ናንሲ ግን በደስታ ተቀበለችው። በመጀመሪያ የተሰጣት ግዳጅ ምስጢራዊ መልእክቶችን ማስተላለፍ ነበር። በተጨማሪም የእንግሊዝንና የአሜሪካን የህብረት ጦር አባላትን በያረፉበት እያገኘች ከነጻነት ግንባሩ ጋር እንዲገናኙ የማድረግ ተልእኮ ተሰጥቷታል። ናንሲ ግን በዚህ ብቻ መወሰን አልፈለገችም። በጊዜው በፓትሪ ሌሪ የሚመራ ሌሪ ላይን የተሰኘ ምስጢራዊ ቡድን ተደራጅቶ ነበር። የሌሪ ላይን ግዳጅ ምስጢራዊ ግንኙነት በማድረግ የታሰሩትን ማስመለጥ፣ የሚፈልጉትን ማሸሽ አይነተኛ ተልእኮው ነበር። ናንሲ መልእክት ማስተላለፍ ብቻ ሳይሆን ድርጊቱ ሲፈጸም ማገዝ ትፈልጋለች። የሚያመልጡና እንዲሰወሩ የሚደረጉትን ፈረንሳዮችና ይሁዲዎች ከነጻ ግዛቱ እስኪደርሱ ድረስ የሚደበቁበት ቤት አዘጋጀች። አንድ ቀን የምስጢራዊ ቡድኑ መሪ ኮሎኔል ጋሮ ቀድሞ ከማታውቀው ሰው ጋር ሆኖ እቤቷ ደረሰ። ናንሲ ስለ አዲሱ ሰው መምጣት አልተነገራትም። የሳሎኑን በር ከፍታ እንዳስገባቻቸው የማታውቀው ሰው ውሻዋን መጥቶ ከክፍሉ አስወጣት። ያ ሰው ፖል ኮሌ ይባላል። ናንሲ የማታውቀው ፖል ኮሌ ውሻዋን ከቤቱ ማስወጣቱ አናደዳት። ፖል ኮሌ በዚህ አላበቃም። ማንም ሳይፈቅድለት እጅግ ውድ የሆነውንና ከባሏ ጋር በነጻነት በዓል ላይ ለመክፈት ያስቀመጠችውን ውስኪ ከፍቶ ለመጠጣት ቀዳ። እንዲህ ያለው ተግባር በዚያን ጊዜ በነበረው ሥርዓት ነውረኛ ተብሎ የሚቆጠር ስለነበር ናንሲን ክፉኛ አበሳጫት። እጅግ በተቆጣ ድምፅም ፖል ኮሌ ከቤቷ እንዲወጣ ሁለተኛም እንዳይመጣ አስገደደችው። ሁለቱም ወንዶች ደነገጡ። በኋላም ለዋረን ጋሮው ኮሌንን እንደማታምነውና የጄስታፖ ወኪል ሊሆን እንደሚችል አስጠነቀቀችው። ኮሎኔል ጋሮው ግን አልሰማትም። ናንሲና ባለቤቷ ሄንሪ ከጋሮው ኮሚቴ ይልቅ ወደ ፓትሪክ ሌሪ ቡድን ወደ መርዳት አዘነበሉ። ናንሲ በርካታ የጦር ምርኮኞችን እንዲያመልጡ አደረገች። በዕቃ መያዣ ቅርጫት እየደበቀች በብስክሌት እየተዘዋወረች የነጻነት ተዋጊዎቹን ጽሑፍና ምስጢራዊ መልእክቶች ለሚመለከታቸው ታደርሳለች። ለ2 ዓመታት ያህል ያን ሁሉ ምስጢራዊ እንቅስቃሴ ስታደርግ ጀርመኖች እየፈለጉ አላገኟትም፣ እየቀረቧት አልደረሱባትም። ምክንያቱም ባለባበሷም ሆነ በተግባሯ ከሌሎች የፈረንሳይ የቤት እመቤቶች የተለየች ሆና ባለመታየቷ ነው። ጋዜጠኛ እንደነበረች የሚያመለክት አንዳችም ምልክት አይታይባትም። የፈረንሳይኛ ቋንቋ ችሎታዋም ከፈረንሳዮቹ እንዳንዷ ነበር ያስቆጠራት። ስለዚህ በጀርመኖች ጥበቃና ፍተሻ ስር ሆና ምስጢራዊ መልእክቶቿን ለማስተላለፍ አልተቸገረችም። እቤቷ ድረስ መጥቶ ያናደዳትና ያስወጣችው ኮሌን ከዚያን ጊዜ ጀምሮ የናዚዎች ሰላይ ነው ብላ መጠርጠሯን አልተወችም። ለምስጢራዊ ተልእኮው ኃላፊ የሆነው ኮሎኔል ግራዋ ብትነግረውም አልሰማትም። ግን ናንሲ እንደጠረጠረችው ፖል ኮሊን ለወራሪዎቹ ናዚዎች ተገዝቶ
ሀገሩን የከዳ ሰላያቸው ኖሯል። ናንሲ ካባረረችው ጥቂት ወራት በኋላ 50 የሚሆኑ የነጻነት ተዋጊ አባላትና የፈጸሙትን ምስጢራዊ ተግባር ለናዚዎች አሳልፎ ሰጣቸው። ለስርና ለግርፋትም ተዳረጉ፣ የተገደሉም ነበሩ። የቡድኑ ኃላፊ ኮሎኔል አያን ጋሮውም ከወህኒ ተወረወረ። ናንሲ ነግሬህ አልነበረም ወይ ብላ የራስህ ጉዳይ ብላ ኮሎኔሉን አልተወችውም። ጋሮውን ለማስፈታት ገንዘብ ሊገዛ የሚችለውን ጠበቃዎች አቆመችለት። ግን በናዚዎች ዘንድ ሕግና ፍትሕ የሚባል ነገር ከጉዳይ አይቆጠርም። ከቶውንም ሊገድሉት መፈለጋቸውን ተረዳች። ያን ጊዜ ናንሲና ተባባሪዎቿ ከታሰረበት የማስመለጥን አማራጭ መከሩበት። በቅድሚያ የናዚዎቹን የደንብ ልብስ ከእስር ቤት አሰረቁ። ልብሱን ኮሎኔሉ እንዲደርሰው አድርገው ከተባባሪዎቹ ጋር በቀመሩት ዘዴ ከወህኒ ቤት አስወጡት። ናንሲ የነጻነት ታጋዮቹ አባልና በርካታ ምስጢራዊ ግንኙነቶችን የምታቀነባብር መሆኗን ናዚዎች ደረሱበት። ግን ሊያገኟት አልቻሉም። እርሷም ሥራዋን አላቋረጠችም። በዓይናቸው ስር እያለፈች እያወሯትና እየፈተሿት ሊይዟት አልቻሉም። ከቀን ወደ ቀን የፈረንሳይ ተዋጊዎች በረከቱ። የጀርመኖችን የግፍ ሥራ እያዩ መቆየት አልቻሉም። ስለዚህ ወደ አርበኞች ግንባር የሚፈልሱት ወጣቶች በዙ። የባሰ ማስገደጃ ከመምጣቱ በፊት ወደ ጫካ ኮበለሉ። ማኪስ የተሰኘ ድርጅት አቋቁመው ለፈረንሳይ ነጻነት እንታገላለን አሉ። የማኪስ የሽምቅ ተዋጊዎች የነጻነት ታጋዮቹ አካል ሆኖ የተጠናከረ ተቃዋሚ ኃይል ሆኖ ተደራጀ። ተልኳቸውም ግዳጃቸውም ናዚዎችን በተገኙበት መግደል፣ መገናኛ መንገዶችንና ዲፖዎችን ማውደም አድርገው በፍጥነት ተንቀሳቀሱ። የነጻነት ተዋጊዎቹ ያን ጊዜ ትልቁ ችግራቸው አንደኛው ከሌላው ቡድን የሚገናኝበት መገናኛ አለመኖሩ ነው። ጀርመኖቹ በበኩላቸው ምስጢራዊ አባላቱን ለማግኘት የመረጃ ሰዎቻቸውን ሁሉ አሰማርተዋል። ክትትላቸው የጦር ምርኮኞቹንና ይሁዲዎቹን ከእስር ቤት እንዲያመልጡና መጓጓዣ እንዲያገኙ የሚያደርገው ማን ነው በሚለው ላይ አተኮሩ። ናንሲ በዚህ ክትትል ውስጥም ሥራዋን እየሠራች ነበር። አንዲት ቆንጆ ሴት ተባባሪ መሆኗን ደርሰውበታል። ግን ናንሲ መሆኗን አልተረዱትም። የናንሲ ዘዴ ከሌሎች ሰላዮች ይለያል። አትደበቅም። ጠላቶቿን ስታይ አትሸሽም። በቀጥታ ሳይጠሯት እየተጠጋችና እየተፍለቀለቀች ልትፈትሹ ትፈልጋላችሁ ትላቸዋለች። ያቺ ቆንጆ የቤት እመቤት ሰላይ ትሆናለች ብለው አይጠረጥሩም። ወይም ሰላይ ፊት ለፊት ተጋፍጦ ፈትሹኝ አይሉም እያሉ ይሆናል። ግን ምንም ሳይሏት ቁጥር አንድ ተፈላጊ ብለው የመዘገቧትን ሴት ያሳልፏታል። ያን ጊዜ ነው ናዚዎች ነጯ አይጥ የሚል ስያሜ የሰጧት። ምክንያቱም ከእጃቸው እያፈተለከች እያመለጠች አስቸግራቸዋለችና ነው። ነጯ አይጥ ናንሲ የምትታወቅበት ስሟ ሆኖ ቀርቷል። ራሷ ላሳተመችው ሕይወት ታሪኳ መጽሐፍም የሰጠችው ርዕስ ነጯ አይጥ የሚለውን ስያሜ ነው። ነጯ አይጥ በናዚዎች በከፍተኛ ደረጃ እየተፈለገች ነበር። ቢጨንቃቸው ነጯን አይጥ ያለችበትን ላሳወቃቸው 5 ሚሊዮን ፍራንክ እንከፍላለን ብለው አወጁ። 5 ሚሊዮን ፍራንክ ከ80 ዓመታት በፊት ያለውን ዋጋ ስንመዝነው ናንሲ ምን ያህል አስፈላጊያቸው እንደነበረች ያሳየናል። ናንሲና ባሏ ሄነሪ ነገሩ እንደከበደ ተረዱት። የምስጢር ጓደኞቻቸውም ናንሲና ባሏ በአስቸኳይ ከአገር እንዲለቁ አሳሰቡ። ባሏ ሄነሪ ሚስቱ በአስቸኳይ ማርሴል ለቃ እንድትሰደድ ሲገፋፋት፣ እርሱ ግን የሚያጠናቅቀውን የቤተሰብ ጉዳይ እንደፈጸመ እንደሚከተላት ከአንተ አልለይም ላለችው ሚስቱ ነገራት። ናንሲና ባሏ ሄነሪ ነገሩ እንደከበደ ተረዱት። የምስጢር ጓደኞቻቸውም ናንሲና ባሏ በአስቸኳይ ከአገር እንዲለቁ አሳሰቡ። ባሏ ሄነሪ ሚስቱ በአስቸኳይ ማርሴል ለቃ እንድትሰደድ ሲገፋፋት፣ እርሱ ግን የሚያጠናቅቀውን የቤተሰብ ጉዳይ እንደፈጸመ እንደሚከተላት ከአንተ አልለይም ላለችው ሚስቱ ነገራት። ናንሲ ከባሏ ጋር ስትለያይ ከሌላ ሴት ጋር ጓደኝነት ቢጀምርም እንደምትረዳው ነግራው በእንባ ተሰናበተችው። ሄነሪ ግን ለእርሷ ያለው ፍቅርና ውዴታ የእሷን ሕይወት ለማዳን ፈልጎ እንጂ ወደ ሌላ ሴት የሚያዘነብል ፍላጎት አልነበረውም። በእርግጥ ሁለቱም ቢሆን መቼና የት እንደሚገናኙ አያውቁም።
ሄነሪ ምንጊዜም እንደሚጠብቃት ቃል ገባላት። ቃሉን አላጠፈም። ግን ከናንሲ ጋር እስከ መጨረሻው ለመተያየት አልታደሉም። ናዚዎች በመጨረሻ የናንሲንና የባሏን ማንነት ደረሱበት። ወደ ቤታቸው ሲሄዱ ሄነሪን ብቻ አገኙት። ሚስቱ የምትገኝበትን ቦታ እንዲነግራቸው ግድ አሉት። አላደርገውም አላቸው። ገረፉት፣ አሰቃዩት። አልተበገረም። ሚስቴን አሳልፌ አልሰጥም አለ። በመጨረሻ ገደሉት። ናንሲ የባሏን መሞት የሰማችው ከ2 ዓመታት በኋላ ፈረንሳይ ነፃ ወጥታ ወደ ማርሴይ ከተመለሰች በኋላ ነበር። ባሏ በእሷ ምክንያት መሞቱ እያንገበገባት ሁልጊዜ እንደተጸጸተች ነበር። ይህንንም በቃለ መጠይቋና በጻፈችው መጽሐፍም ደጋግማ ተናግረዋለች። ናንሲ ጉዞዋ የሚስጥር ቡድኑ ባዘጋጀው መሠረት በስፔን በኩል እንዲሆን ተወስኗል። በስፔን በኩል በዙሪያ ጥምጥም እንድትሄድ የተፈለገው ለጥንቃቄ ተብሎ ነበረ። ከሀገር ለመውጣት የምትችልበትን ትክክለኛ ጊዜ ለመጠበቅ ሲባልም ለ3 ወራት ያህል እዚያው ፈረንሳይ ከአንዱ አካባቢ ወደ ሌላው በአውቶቡስና በባቡር እየተጓጓዘች ቆይታለች። ባሏን ለአደጋ ያጋልጠዋል ብላ እንጂ በቤታቸው አጠገብ ያለፈችበትም ጊዜ ነበር። ናንሲ በናዚዎች ተያዘች። የምትዘዋወረው በሐሰተኛ መታወቂያ ስለነበር አንድ ቀን በባቡር በምትጓጓዝበት ጊዜ በፍተሻ ላይ ተይዛ ታሰረች። ማንነቷን ለማጣራት የከፋ ምርመራ ጠበቃት። ናዚዎች እየገረፉ መረመሯት። ያም ሆኖ ያሰሯት አንዲት በሐሰተኛ መታወቂያ ባቡር ላይ የተሳፈረች ሴት እንጂ ነጯ አይጥ መሆኗን አልጠረጠሩም። ለምን ሐሰተኛ መታወቂያ እንደያዘች ሲጠይቋት ባሌን ትቼ በድብቅ ካፈቀርኩት ወንድ ጋር ለመሆንና አዲስ ሕይወት ለመጀመር ስለፈለኩ እንዳልታወቅ ብዬ ነው አለቻቸው። መርማሪዎቹ አላመኗትም። እንዲያውም ከጥቂት ሳምንታት በፊት ለፈነዳው ቦምብ ተጠያቂ ነሽ አሏት። 4 ቀናት ሙሉ አስጨንቀው መረመሯት። ሊገድሏትም ፈልገው ይሆናል። ግን ጓደኛዋ ፓትሪክ ሌሪ ደረሰላት። የሚስጥር ቡድኑ መሪ ሌሪ ናንሲ መገኘት ባለባት ቦታ ስትጠፋ እንደተያዘች ጠረጠረና ፈልጎ አገኛት። ሌሪ ስሙን ለውጦ ወደ መርማሪዎቹ ሄዶ ባሏን ትታ ልታገባውና አብራው ለመኖር የወሰነችው ከእርሱ ጋር መሆኑን ለመርማሪዎቹ አስረዳ። ጀርመኖቹ ይህንን የማስመሰያ ምስክርነት አመኑበትና ናንሲን ለቀቋት። ብዙም ሳትቆይ ወደ ለንደን ተሸኘች። እንግሊዝ እንደደረሰች ጠቅላይ ሚኒስትር ዊንስተን ቸርችል ጦርነቱን ለመመከት እንዲቻል በተጨማሪነት ባቋቋመው የልዩ ዘመቻ ኮሚቴ አባል ለመሆን ቆረጠች። ኤስኦኤ የተሰኘው ይኸው ኮሚቴ በጠላት እጅ በተያዙ አካባቢዎች ጠልቆ በመግባት መረጃዎችን መሰብሰብ፣ የውጭውንና የውስጡን ተዋጊ ኃይል እንዲደጋገፍ ማድረግ፣ ለወሳኙ ፍልሚያ የሚረዱ ዝግጅቶችን የማቀላጠፍ ግዳጅ ተሰጥቶታል። ከባድና ራስን ለመስዋዕትነት ለማዘጋጀት መቁረጥን የሚጠይቅ ተልእኮ ነበር። ናንሲ ያንን ከፍተኛ አደጋ ያጀበውን ግዳጅ ለመፈጸም በራሷ ፍላጎት ዝግጁ ሆና አመለከተች። ቸርችል ለፈረንሳይ ነጻነት የሚታገሉትን የተለያዩ ቡድኖች አንድ ላይ ተሰባስበው እንዲደራጁና ጠንካራ ኃይል እንዲፈጥሩ ይፈልጋል። የተባበሩት ኃይሎች አሜሪካና እንግሊዝ ወደ ፈረንሳይ ግዛት ለመግባት ለሚያደርጉት ዋናው ዘመቻም አጋዥ እንዲሆኑለት አስቧል። ናንሲ ለልዩ የስለላ ሥልጠና ወደ ስኮትላንድ ተላከች። የስለላ ሙያ የሚጠይቃቸውን እንቅስቃሴዎች ማወቅ፣ የወሳኝነትና የፈጣንነትን ምንነት ተማረች። በተናጠልና በጋራ የመሳሪያ አጠቃቀምን፣ በታንኮችም ላይ ጉዳት ማድረስን ሰለጠነችበት። በተጨማሪም በእጅ ብቻ ሰውን ያለ ኮሽታ መግደል የሚቻልበትን ካራቴ ተማረች። በሥልጠናው ወቅት አስተማሪዎቿ የሰጧት አስተያየት በጣም ጥሩ አገናዛቢ፣ ልዩ ችሎታና የማይታመን ጥንካሬ፣ የሚወረወሩ አይኖች የሚል ምስክርነት ነው። ሻለቃ ቬሪ አቲከንስ የተሰኘችው አሰልጣኟና የእንግሊዝ የስለላ ድርጅት የፈረንሳይ ዴስክ ኃላፊ በተነቃቃ የማድረግ ኃይሏ እና በጥንካሬዋ ወንዶችን የምታስቀና፣ ሁሉንም የምትሞክር፣ ሁሉንም በትክክል የምትፈጽም ብላታለች። ስልጠናው ተጠናቀቀ።
ናንሲ በእንግሊዙ የስለላ ድርጅት የልዩ ግዳጅ መምሪያ ለአዲስ ግዳጅ ተመለመለች። ቸርችል ለሚፈልገው ከፈረንሳይ ተዋጊዎች ጋር የማገናኘትና የማደራጀትን ግዳጅ እንድትወጣ ተወሰነ። ተልኳ በፈረንሳይ ጫካዎች ተከልለው ጀርመኖችን የሚፋለሙትን የማኪስ የነጻ አውጪ ተዋጊዎች ከእንግሊዝ የስለላ ድርጅት ጋር ማገናኘት፣ ተዋጊዎች የሚፈልጉትን ስንቅና ትጥቅ እንዴትና የት መድረስ እንዳለበት መረጃ የማስተላለፍ ግዳጅ ተቀብላ ከሬዲዮ መገናኛ ባለሙያ ጋር ወደ ፈረንሳይ ገጠራማ ቀበሌዎች ተመለሰች። ናንሲ ወደ ፈረንሳይ ተራሮች በአይሮፕላን ተወስዳ በመዝለያ ጃንጥላ ወረደች። በመውረዱ ሂደት ላይ ግን የዝላይ ጃንጥላው ከዛፍ ጋር ላይ ቀርቅሯት ተንጠልጥላ ቀረች። ግን ሊቀበሏት የሄዱት ሰዎች ቶሎ ደርሰው አድነዋታል። ሸማቂዎቹ እንደ ጀርመኖቹ ሁሉ ያንን የመሰለ ኃላፊነት ትወጣዋለች ብለው አልገመቷትም። እነሱም ከቆንጆ የቤት እመቤትነት በላይ ዋጋ አልሰጧትም። እንግሊዞች ብቃት ያለው ወንድ ሳይሆን እሷን በመላካቸው አዝነውባቸዋል። በዚህ ግምታቸው የተነሳ ከኤስኦኢ ጋር ያላቸው ግንኙነት እንዳይላላ የማሳመን ኃላፊነትም ነበረባት። እንግሊዞች እርዳታቸውን የሚልኩት በሷ በኩል በመሆኑና ተጨማሪ የሬዲዮ ኦፕሬተር ጭምር በመላካቸው ግንኙነቱ ተሻሻለ። ጠመንጃና ጥይት ብቻ ሳይሆን ናንሲ የጠየቀቻቸውን አዲስ የሐር ስቶኪንግ፣ የውበት ማሳመሪያ፣ ሻይና ውድ ውስኪዎች ጭምር ላኩላት። ወንዶቹ የማኪስ አባላት በእሷ ላይ ያላቸውን ግምት እንዲያሻሽሉ ያደረገችው በመጠጥ ኃይል ነበር። የተላከላቸውን ውስኪ ከወንዶቹ ጋር እኩል ጠጣች። ወንዶቹ ሲደክሙ እርሷ ምንም አልሆነችም። ያን ጊዜ ትላለች ናንሲ፣ የመተማመን መንፈስ አደረባቸው። አንድ ጊዜ የማኪስ ተዋጊዎች በናዚዎች ካምፕ ላይ ጥቃት ለማድረስ ልዩ ግዳጅ አቅደው ነበር። በዚያ ግዳጅ ናንሲም ነበረችበት። ወደ ካምፑ እየተቃረቡ ባለበት ወቅት ከናዚ ጥበቃ ጋር በቅርበት ተያዩ። ጠባቂው ምንም ምልክት እንዳይሰጥ ካልተደረገ ግዳጁ መክሸፉ ብቻ ሳይሆን መስዋዕትነትም ያስከፍላል። ናንሲ ጥበቃውን እንዳየችው ኮሽታ ሳይሰማ ጉሮሮውን በእጅ መጥቶ መግደል እንደሚቻል የተማረችውን አስታወሰች። ወዲያው ተወርውራ ጉሮሮውን በእጇ መዳፍ ጠርዝ መታ ዘረረችው። ሰው ለመግደል የመጀመሪያዋ የሆነውን እርምጃዋን በኋላ ሰው እውነት እንዲህ በቀላሉ ይሞታል የሚል ጥያቄ እንደጠየቀች ታስታውሳለች። ግዳጁ የተሳካ ሆነ። የነጻነት ተዋጊዎቹ 32 የጀርመን ወታደሮችን ገድለው የሚወድመውንም አውድመው ተመለሱ። ሌላ ጊዜም እንዲህ ሆነ። የማኪስ አርበኞች እስከ 7500 ደርሰው ጀርመኖችን እያጠቁ ነበር። በዚህ የተናደዱት ጀርመኖች እስከ 22000 የሚደርሱ ወታደሮች ልከው የአርበኞቹን ምሽግና ካምፕ እንዲያወድሙ ላኳቸው። ከፍተኛ ውጊያ ተካሄደ። የማኪስ አርበኞች ከአቅማቸው በላይ ስለሆነና ስለተጎዱም 150 ኪሎ ሜትር ርቀት ላይ ወደሚገኘው ሴንት ሳንቲን አፈገፈጉ። ያን ጊዜ እንግሊዛዊው የመገናኛ ኦፕሬተር ዴኒስ ሬዲዮው እንዳይገኝ ማለፊያ ቁጥሩም እንዳይፈታ አውድሞት ነበር። ማፈግፈጋቸውንና ያሉበትን ሁኔታ ለንደን ያለው ቢሮ ማወቅ ነበረበት። ግን በምን መገናኛ ያሳውቁት? የተባበረው የአሜሪካና የእንግሊዝ ጦርም የኖርማንዲን የመጨረሻ ጥቃት ለመፈጸም የተዘጋጀበት ጊዜ ስለነበር መረጃ በከፍተኛ ጉጉት የሚጠበቅበት ጊዜ ነበር። ታዲያ ምን ይሆን? ናንሲ አወጣች አወረደች። ከሰፈሩበት አካባቢ ብስክሌት ተውሳ ሬዲዮ ወደሚገኙበት ከተማ ለመሄድ ተነሳች። በራሷ ፍላጎትና ፈቃድ እንጂ ማንም ግዳጅ አልሰጣትም። ይሞከራልም ተብሎ የሚታሰብ አልነበረም። ምክንያቱም ቦታው ካሉበት ሰፈር 250 ኪሎ ሜትር ስለሚርቅ ነው። ናንሲ የቤት እመቤቶች የሚለብሱትን ልብስ ለብሳ ጸጉሯን በሻሽ ሸፍና የብስክሌት ጉዞዋን ጀመረችው። ጭልል ባለ ሜዳው ብቻዋን ተጓዘች። ዳገትና ቁልቁለቱን ወጣች ወረደች። ሲደክማት ታርፋለች። ሲመሽ ተገን ያለው ቦታ ታርፍና ትንሽ ታሸልባለች። የጀርመን ወታደሮች ሲያገኟት እየተፍለቀለቀች ተፈትሹኛላችሁ እንዴ እያለች ታልፋቸዋለች። ካሰበችበት ደርሳ የይለፍ ቃሉን ነግራ በሬዲዮ ሰራተኛው በኩል የሆነውንና ያለውን መረጃ ለለንደን አስተላለፈች። ለተዋጊዎቹ እርዳታም ሬዲዮ እንዲደርሳቸው አደረገች። ግዳጇን ፈጽማ 250 ኪሎ ሜትሩን በዚያው ብስክሌት መመለስ ነበረባት። ከፈጸምኳቸው ተግባሮች ሁሉ በጠቅላላ በ72 ሰዓታት ውስጥ የ500 ኪሎ ሜትር የብስክሌት ጉዞ አድርጋ ግዳጇን በጽናትና በጥንካሬ ተወጣችው። አኩሪውና አስፈሪው ይሄኛው ነበር ትላለች ናንሲ።
ናንሲ ከአርበኞች ጋር በቆየችባቸው ወራቶች ከተሰጣት ኃላፊነትም በላይ የምታስብ ጠንቃቃ ነበረች። የተዋጊዎቹን እንቅስቃሴ ውሎና ዳር ትከታተላለች። የጀርመን ሰላዮች ሰርገው እንዳይገቡ በንቃት ትጠብቃለች። አንድ ጊዜ ከተዋጊዎቹ መካከል 3ቱ ከአቅራቢያቸው ያገኟቸውን 3 ሴተኛ ዳሪዎች ወደ ካምፓቸው ያመጣሉ። ለማዝናናት በፈቃደኝነት መጡ የተባሉትን ሴቶች ናንሲ ጠረጠረቻቸው። እንዴት ይህ ሁሉ ወንድ ባለበት ደፍረው መጡ? ምን ተልኮ ይኖራቸው ይሆን አለች። ስለዚህ እንድትመረምራቸው ሴቶቹን እንዲያቀርቡላት ጠየቀች። ናንሲ በተዋጊዎቹ ዘንድ እንደ አንድ እንግሊዝ ተወካይ ሆና ስለምትቆጠር ከመሪዎቹ እንዳንደኛቸው ናት። መረመረቻቸው። ሁለቱን ለመጠርጠር የሚያበቃቸው ምክንያት ስላላገኘችባቸው ለቀቀቻቸው። አንደኛዋን ግን ስለጠረጠረቻት የጠበቀ ምርመራ ተካሄደባት። ተናዘዘች። እውነትም የጀርመኖች ሰላይ ነበረች። በካምፑ ያለውን ኃይልና መሳሪያ እንድትሰልል የተላከች ነበረች። በሞት እንድትቀጣ ወሰነችባት። ወንዶቹ ደነገጡ። ሴቷን ለመግደልም ቅር አላቸው። ናንሲ ግን ይህን ሁሉ ተዋጊ ልታስጨርሰው አልነበረም ወይ? ፈረንሳይት ሆና ፈረንሳይን የከዳች መቀጣት አለባት አለች። እናንተ ከፈራችሁ ቅጣቱን እኔው ፈጽመዋለሁ አለቻቸው በጠጠረ ድምፅ። ሴትዮዋ ተገደለች። ናንሲ ያንን እርምጃ እንዲወሰድ በማድረጓ እስከ መጨረሻ ጸጸት አልነበራትም። I was never violent by nature. I was a very soft person. But war is war. በተፈጥሮዬ አመፀኛ አይደለሁም፣ ለስላሳ ነኝ። ግን ሕግ ነው። ያችን ሴት ብለቃትና ለጀርመኖች መረጃውን ብታቀብል በርካታ እናቶችና አባቶች ለምን ያችን ሰላይ ለቃችሁ ልጆቻችንን አስጨረሳችሁ ቢሉን መልስ የለንም። ስለዚህ መወገድ ነበረባት። አስጨናቂ ጊዜያቶች አለፉ። ናንሲን ከሞት ጋር የሚያፋጥጧት ቀናት አልፈው የነጻነትና የደስታ ጊዜ ደረሰ። ፈረንሳይ ድል አደረገች። ቀድማ የተወረረችው ፈረንሳይ ቀድማ ነጻ ወጣች። ናንሲና ተዋጊዎቹም በድል አድራጊነት ወደ ፓሪስ ተመለሱ። ከድል በኋላ ናንሲ ከፍ ያለ ክብር ተሰጣት። የተዋጋችላት ፈረንሳይ፣ መረጃ ያቀበለቻት እንግሊዝ፣ በተልኮ አፈጻጸም የድል ተጋሪ የሆነችው አሜሪካ የሀገራቸውን ከፍተኛ ሽልማት ሸልመው አከበሯት። የትውልድ ሀገሯ ኒውዚላንድና የዜግነት ሀገሯ አውስትራሊያም ሸልመዋታል። ከጦርነቱ ፍጻሜ በኋላ ኑሮዋን በአውስትራሊያ አድርጋ በፖለቲካው መስክ ለመሳተፍ ሞክራ ነበር። ከአንድም 2 ጊዜ ለምክር ቤት አባልነት ተወዳድራ አልቀናትም። እንደገና ወደ ለንደን ተመልሳ በደህንነት መስሪያ ቤቱ ተቀጠረች። የሮያል ኤርፎርስ አባል የሆነውንና ሁለተኛውን ባሏን ያገኘችውም እዚያ ነው። ናንሲ ጡረታ ከወጣች በኋላ 40 ዓመታት አብራ ከቆየችው ባሏ ጋር ኑሮዋን በአውስትራሊያ አደረገች። ባሏ ከሞተ በኋላ በ88 ዓመቷ እንደገና ወደ ለንደን ተመለሰች። እንግሊዝ ውለታዋን አስታውሳ ጡረታ የወጡ ተዋጊዎች የሚሰጣቸውን ቤትና ክብር ሰጥታ አኖረቻት። ናንሲ ዎክ ዕድሜ ጠግባ በ2004 ዓ.ም በ98 ዓመቷ ለንደን ላይ አረፈች። በኑዛዜዋ መሠረትም አስከሬኗ ተቃጥሎ አመዱ ስትዋጋባቸው በነበሩት የፈረንሳይ የሞንትሉኳን ተራሮች ላይ ተረጨ።